እንኳን ለቅዱስ ጴጥሮስ ወጳውሎስ ዓመታዊ የዕረፍታቸው መታሰቢያ በዓል እንዲሁም ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። ከ12ቱ የጌታ ደቀ መዛሙርት መካከል አንዱ የሆነ በ55 ዓመቱም ለደቀ መዛሙርትነት ከወንድሙ ከእንድርያስ ቀጥሎ ታንኳውንና መረቡን ጥሎ ጌታን የተከተለ ሐዋርያ፣ ለጌታ ቅንነትና ፍቅር ስለነበረው የሐዋርያት አለቃ ተደርጎ የተሾመ፣ በቂሳሪያ ሐዋርያትን ሰብስቦ ሰዎች የሰው ልጅ ማን ይሉታል ብሎ በጠየቃቸው ጊዜ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ በማለት አንተ አለት ነህ ተብሎ የመንግሥተ ሰማያትንም መክፈቻ ቁልፍ የተሰጠው ሐዋርያ፣ መንፈስ ቅዱስን ከተቀበለ በኋላ በዕለቱ ከ3000 በላይ ሕዝብ አስተምሮ ያጠመቀ፣ የሮማው ንጉሥ ኔሮን በክርስቲያኖች ላይ ካለው ጥላቻ የተነሳ ቅዱስ ጴጥሮስን ለወታደሮቹ እንዲሰቅሉ ታዞ በዚህም እንደ ጌታዬ ወደ ላይ እንዳትሰቅሉኝ ቁልቁሊት ዘቅዝቃችሁ ስቀሉኝ እንጂ በማለት በመስቀልም ላይ ሆኖ ምዕመናንን በሃይማኖት እንዲጸኑ መክሮ በሰማዕትነት ያረፈ የሐዋርያት አለቃ ቅዱስ ጴጥሮስ፣ ቁጥሩ ከ72ቱ አርድእት የሆነ ከነገደ ብንያም የተገኘ የዮአስ ልጅ በ15 ዓመት ዕድሜው በኢየሩሳሌም የሙሴን ሕግና የአይሁድን ሥርዓት ጠንቅቆ የተማረ፣ ለኦሪታዊ እምነቱ ቀናተኛ ከመሆኑ የተነሳ ክርስቲያኖችን ያሳድድ የነበረ፣ ሊቀ ዲያቆናት እስጢፋኖስን የተከራከረው፣ የወጋሪዎችንም ልብስ ሲጠብቅ የነበረ እርሱ ነው ሳውል። በ32 ዓመት ዕድሜው በደማስቆ መንገድ ጌታ በመብረቅ ብርሃን መጥቶ ለራሱ ምርጥ ዕቃ ያደረገው ሐዋርያ፣ 50 የሚደርሱ ግዛቶችን አስተምሮ ያሳመነ፣ 14 መልእክታትንም የጻፈ ታላቅ አባት፣ በሮማው ገዢ በኒሮን ትእዛዝ ሩጫውን ፈጽሞ በኦስቲያ መንገድ አጠገብ በ84 ዓመት ዕድሜው አንገቱን ተሰይፎ በሰማዕትነት ያረፈ ታላቅ ሐዋርያ ብርሃነ ዓለም ቅዱስ ጳውሎስ በዛሬው ዕለት ሐምሌ 5 ቀን የእነዚህ ሁለት ታላላቅ ሐዋርያት የዕረፍታቸው መታሰቢያ ነው። መልካም በዓል ይሁንላቸው። የእነዚህ ሐዋርያት በረከታቸው በሁላችን ላይ ይደር። የሐራ ቲዩብን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም በዓል ይሁንላቸው።